ሰላም ጤና ይስጥልኝ። እንደምንከረማችሁ ጋስፖልዝ ማሂ ቤተሰቦች ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሚን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው አንደኛ የዮሐንስ መልእክት ምዕራፍ 1 ነው። በመጀመሪያ እናዳምጣውና ከዛ በኋላ እግዚአብሔር በፈቀደ ትንሽ ገለጻ አደርጋለሁ። አብራችን ቆዩ፣ አብረን እናዳምጥ። አንደኛ የዮሐንስ መልእክት ምዕራፍ 1 እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። በጣም አጭርና በጣም ጥሩ የመጽሐፍ ቅዱስ ክፍል ነው። ብዙ ነገሮችን የሚያስረዳ ነው። እስቲ ከአንድ ጀምርና አብረን እናያለን። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይናችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራላችኋለን። ሐዋርያቶቹ አብረውት ነበሩ። በዓይኑ አይተውታል፣ በአንደበታቸው አናግረውታል፣ በእጃቸው ዳሰውታል። እኛም እናወራላችሁ ያልተሰማ ነገር አይደለም፣ የነበርንበትን ያየነውን የሰማነውን የዳሰስነውን እንነግራችኋለን። እሱም ሕይወትን ተገለጠ፣ አይተንማል፣ እንመሰክርማለን። ያዩትን ሕይወት እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ሕይወትን እናወራላችኋለን። የምናወራላችሁ ቃል የነበረውን አሁን ደግሞ ከኛ ጋር ያለውን የምናወራላችሁ ከአብ ጋር የነበረውን ሕይወት ነው። ሕይወት የዘላለም ሕይወት የሆነውን ነው የምናወራላችሁ። ዝም ብሎ ወሬ አይደለም የምናወራላችሁ። የዘላለም ሕይወት የዘላለም ሕይወት ለማን ነው? ለኔ፣ ላንተ፣ ላንቺ፣ ለርሶ የሚሆን የዘላለም ሕይወት ማለት ነው። እናንተ ደግሞ ከኛ ጋር ኅብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። አሁን እኛ እንዳየነው እኛ እንደዳሰስነው እኛ አብረነው እንደበላን አብረነው እንደጠጣን ምን አይነት እንደሆነ እንድታውቁ ያየነውን ደግሞ እናንተ ከኛ ጋር ኅብረት እንዲኖራችሁ ያንን የሰማነውን ያየነውን የዳሰስነውን ሕይወት የሆነውን እናወራላችኋለን። ኅብረታችሁ ከአባት ጋርም ከልጅም ጋር ከኢየሱስ ክርስቶስ ጋር ነው። በኢየሱስ ክርስቶስ ምክንያት እኛም ልጆች የመባል ስልጣን ስለተሰጠን ኅብረታችሁ ከኛ ጋር ብቻ ሳይሆን ከአባቱም ከራሱም ጋር ነው የሚለን። ደስታችሁም እንዲፈጸም ይህን ጻፍኩላችሁ። ለኛ ተስፋ እንዳለን እንድናውቅ፣ ሕይወት እንዳለን እንድናውቅ፣ ደስታችን እንዲፈጸም። ለምሳሌ አንድ ሰው የዘላለም ሕይወት ከሌለው ምን ተስፋ አለው? ተስፋ ባይኖር ኖሮ ሕይወት አያጓጓም ነው አይደል የሚባለው። ተስፋ ስላለን ግን ሕይወታችን የሚያጓጓ ነው። ደስታችን እንዲፈጸም ይህንን ጻፉልን። እነሱ ይህን አስቀመጡልን ማስታወሻ። ይህን ጻፍንላችሁ። ከሱም የሰማናትን ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። በቃ የምናስተምራችሁ ከእርሱ የሰማናትን ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ናት። በቃ በእግዚአብሔር ውስጥ ጨለማ የለም። ብርሃን ባለበት ደግሞ ጨለማ መቆም አይችልም።
የተደበቁ ነገሮች ሁሉ የሚጋለጡት ባትሪ ይዛችሁ ስትገቡ ነው አይደል? ብርሃን ባለበት ጨለማ የለም ማለት ነውና በሱ ጨለማ የለም የምትለው ናት ይላል። ከእርሱ ጋር ህብረት አለን ብንል ትሰማላችሁ? ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም ይላል። ይህ ማለት ምንድን ነው? ከእርሱ ጋር አሁን ከእግዚአብሔር ጋርና ከአባቱ ጋር ከልጁና ከአባቱ ጋር ህብረት አለን ብንል ወይንም ከነዚህ ምስክርነቱን ከሚነግሩን ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም እኛ ጋር የለም። በቃ እውነተኞች አይደለን። በጨለማ እየተመላለስን ከእግዚአብሔር ጋር ነን ብንል እግዚአብሔር ብርሃን ስለሆነ ከሱ ጋር አይደለንም ማለት ነው። ከእግዚአብሔር ጋር ለመመላለስ እኛ ራሳችን ብርሃን መሆን አለብን ማለት ነው። ህብረታችን በብርሃን ነውና ማለት ነው። እና ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ እያንዳንዳችን ህብረት አለ። የልጁም የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያድነናል። ምናችን? የኢየሱስ ክርስቶስ ደም ከኃጢአታችን ያድነናል። እና በብርሃን ብንመላለስ ህብረት አለን፣ ተካፋይ ነን፣ ስለሱ መናገር እንችላለን፣ እንደነሱ ምስክሮች ነን። የሰማነውን ሳናጣምም የሰማነውን ሳናበላሸው ምስክሮች እንሆናለን ማለት ነው። ነገር ግን በጨለማ እየተመላለስን እግዚአብሔር ብርሃን የሆነውን መግለጽ አንችልም ማለት ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ሊያነጻን የሚችለው በእምነት የምንቀበለው የዳንበት በቀራንዮ የፈሰሰው ደሙ ነው። ከኃጢአታችን ሁሉ የሚያጸዳን የሚያጥበን። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ጻድቅ ነኝ እኔ ምንም አያስፈልገኝም ብንል እግዚአብሔርን ውሸታም እናደርገዋለን፣ ራሳችንን ውሸታምና ቃሉን በውስጣችን የለም ማለት ነው። ኃጢአተኛነታችንን አምነን በደሙ ታጥበን የብርሃን ልጆች ሆነን መመላለስ የምንችለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው እንጂ ጻድቅ ነኝ ማለት አንችልም። ሊያነጻንና ሊያጥበን የሚችለው በቀራንዮ የፈሰሰው ንጹህ ደሙ ብቻ ነውና ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው። ንስሐ ሲባል በቃ በክርስቶስ ያለውን ነገር አምኖ ኃጢአቴ ሊሰረይልኝ፣ ኃጢአቴ ሊደመሰስልኝ፣ ኃጢአቴ ላይታይብኝ የሚችለው ጌታችን መታመኛችን ኢየሱስ ክርስቶስ በእኔ ቦታ ላይ ሲታይልኝ ነው ብለን በደሙ ራሳችንን አጥረን ስናጸዳ እንጂ የጽድቅ ስራችን እንኳን በቃ በጣም እስከ መጨረሻ የሰራ ነው የጽድቅ ስራችን የትም አያደርስም፣ የመርገም ጨርቅ ነው ይላል። ስለዚህ ነው ኢየሱስ ክርስቶስ የሚያስፈልገውና ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ኃጢአት የለብኝም፣ ኃጢአት አልሰራሁኝም፣ እኔ ጻድቅ ነኝ ብንል ቃሉ በውስጣችን የለም። ለምን? እግዚአብሔር አባትን ሐሰተኛ እናደርገዋለን። ልጁን ልኮ ዓለሙን ስለወደደ ያዳነንን አያስፈልገንም ማለት ነው። እኛ ጻድቃኖች ነን ካለ ስለዚህ ውሸት በውስጣችን አለ ይላል። ሐሰትን እናወራለን፣ ቃሉም በእኛ ውስጥ የለም። ቃሉ በእኛ ውስጥ ካለ ኢየሱስ ክርስቶስ የተላከበት ምክንያት እኛን ማህበርተኛ ለማድረግ ከአባትና ከክርስቶስ ጋር እንዲሁም ከሱ ሐዋርያቶች ማህበርተኛ አንድ አካል እንሆን ዘንድ በደሙ አጠበን፣ በመስቀሉ አዳነን ማለት ነው። እንግዲህ ለዛሬ ለተቅዳሜ ይዤላችሁ የቀረብኩትኝ አንደኛ የዮሐንስ መልእክት ምዕራፍ 1 ነበረ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ለተቅዳሜ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።